What up? How you guys doing? እንዴት ናችሁ guys? አለሁላችሁ። ያ ነው ትንሽ ጠፍቼ ነበርና ያው ትንሽ ቢዚ ስለሆንኩ ነው ሰው ተመልሻለሁ እና ከዚህ በፊት በነበሩት ቪዲዮዎች ስለ ሎድ ሳይዝ ምናምን ያየነው መሰለኝ አይደል? ያ I don't know. I forgot. ብቻ በዛሬው ቪዲዮ ስለምናያለን ስለ types of analysis ያው analysis ሲባል I'm sure ብዙ ጊዜ እንደሰማችሁ ሰው analysis ምንድነው ስንት አይነት analysisዎች አሉ የሚለውን በዛሬው ቪዲዮ እናያለን። ከዛ በኋላ ስለ types of analysis ካየን በኋላ ደግሞ types of trading style ስላችሁ based on the time frame ማለት ነው። እናንተ የምትጠቀሙትን time frame ዲፔንድ አድርገው ያው የትሬደር ስም ይሰጣቸዋል። ሶ እሱም የትሬዲንግ ስታይልን እናያለን እና ፈንዳሜንታል አናሊሲስ የአናሊሲስ አይነቶችን በዛሬው ቪዲዮ እናያለን ማለት ነው። ሶ ቀጥታ ወደ ገደለው ስንገባ እንግዲህ የመጀመሪያው ፈንዳሜንታል አናሊሲስ ይባላል። ያው ፈንዳሜንታል አናሊሲስ ማለት ምን ማለት ነው? አናሊሲስ ማለት በአጭሩ ጥናት ማለት ነው። አናላይዝ the verb ነው። አናላይዝ ማለት ድርጊት ነው። አናሊሲስ ከሆነ ደግሞ ናውን ነው። ሶ ላይክ ፈንዳሜንታል አናሊሲስ ምንለው ያው ፈንዳሜንታል ጥናት ነው። ምን ማለት ነው? ፈንዳሜንታል አናሊሲስ ባጭሩ just ስለ ሀገሪቷ ኢኮኖሚ፣ ፖለቲካ እና ሶሻል ፋክተር ስለ አንድ ከረንሲ የምናይበት የጥናት አይነት ፈንዳሜንታል አናሊሲስ ይባላል ማለት ነው። ሶ ፈንዳሜንታል አናሊሲስ ከቴክኒካል አናሊሲስ የሚለየው ፈንዳሜንታል አናሊሲስ ላይክ you guys do nothing on the charts ማለት ነው። ቻርቱ ላይ ሳይሆን actually ኒውስ በመከታተል ሊሆን ይችላል አዳዲስ ኢንፎርሜሽኖች ሪሊዝ ሲደረግ ስለዛ ሀገር ስለ ኢኮኖሚው ምናምን በመከታተል ሞር ኦፍ ላይክ ኢኮኖሚ ነው ላይክ ኢኮኖሚክስ ኮንሰፕት ነው። ሶ ያን ሀገር ሁኔታዋን የምታጠኑበት የጥናት አይነት ፈንዳሜንታል አናሊሲስ ይባላል ማለት ነው። ሶ as you guys can see እዚህ ጋር በፒክቸር ለማስቀመጥ እንደሞከርኩ እንግዲህ አንድ ሀገር ጥሩ ኢኮኖሚ ካላት ከረንሲዋ ቫልዩ ይጨምራል። አንድ ሀገር ደግሞ መጥፎ ኢኮኖሚ ካለ ወይም ጦርነት ካለ ከረንሲዋ ይወርዳል ማለት ነው። ሶ ኦኬ ለምሳሌ ፈንዳሜንታል አናሊሲስ ስንሰራ የምናያቸው ኪ ኤሌመንቶች አሉ ወይም ኪ ፖይንቶች አሉ። ምንድነው የመጀመሪያውና ዋነኛው ኢንትረስት ሬት ይባላል ወይም ሴንትራል ባንክ ዲሲዥንስ የምንለው። ሶ ኢንትረስት ሬት ማለት የወለድ ፐርሰንቴጅ ማለት ነው። ያው ወለድን ዲሳይድ የሚያደርገው ሴንትራል ባንክ ነው አይደለ? ወይም በኢትዮጵያ ብሔራዊ ባንክ የሚባለው ባንኮች ምን ያህል ወለድ መስጠት እንዳለባቸው እሱ ነው ዲሳይድ የሚያደርገው። ሰው እንግዲህ ኢንትረስት ሬት የአንድን ሀገር ከረንሲዋን አፌክት ያደርገዋል ማለት ነው። እንዴት ነው አፌክት የሚያደርገው? ሶ ላይክ ሁለት የተለያየ ሲናሪዮ ወይም ሁለት የተለያየ ሲቹዌሽን ልስጣችሁ። ሶ የአንድ ሀገር ኢንትረስት ሬቷ ከፍተኛ በሚሆንበት ሰዓት የአንድ ሀገር ኢኮኖሚዋ እየቀዘቀዘ ይመጣል። ለምንድን ነው? ሶ the first reason is አንድ ሀገር ለምሳሌ ከፍተኛ የሆነ ኢንትረስት ሬት ካላት ብዙ ሰው ገንዘቡን ቢዝነስ ላይ ከመዋል ይልቅ ገንዘቡን ባንክ አስቀምጦት ብቻ ትርፋማ እንደሚሆን ስለሚያውቅ ብዙ ገንዘብ ወጥቶ ቢዝነሶች ላይክ ስታርታፕ የምንላቸው ትናንሽ ቢዝነሶች ክሬት የመደረግ ቻንሳቸው ይቀንሳል። አንደኛ ለምን? ምክንያቱም ገንዘባቸውን ባንክ ውስጥ አስቀምጠው ኢዝሊ ላይክ ፐርሰንቴጅ ጌን ሊያደርጉ ይችላሉ ማለት ነው። ላይክ ሪተርን ሊያገኙ ይችላሉ። ሌላኛው ደግሞ እነዚህ ራሱ ቢዝነስ ኦነሮች ላይክ መበደር ከባንኮች ቢፈልጉ ምክንያቱም የወለድ መጠኑ ከፍተኛ ስለሆነ ምን ይሆናል ማለት ነው? ብዙ ጊዜ ወደ ባንክ መምጣት ያቆማሉ ማለት ነው። ሶ በዚህ ምክንያት ያው ቢዝነሶች ቡም ላያደርጉ ይችላሉ። ብዙ ጊዜ ኢንትረስት ሬት የሚጨመረው አንድ ሀገር ላይ ኢንፍሌሽን ከበዛ ኢንትረስት ሬት ይጨመራል። ለምንድን ነው የሚጨመረው? ሶ ላይክ ኤቭሪባዲ ቦሮ ወይም ላይክ ሎን አይጠይቅም ከባንኮቹ። ሶ ይሄኛው ሴንትራል ባንኩ ማኒ ፕሪንት እንዳያደርግ ያግዘዋል ማለት ነው። ግን ላይክ ኤቭሪባዲ መጥቶ ብድር ሲጠይቅ ያው ገንዘብ ፕሪንት ማድረግ ስላለባቸው አንደኛ ኢንትረስት ሬት ሲጨምሩ ማንም ሰው ብድር አይጠይቅም። ሁለተኛ ደግሞ ያላቸው አክቹሊ ገንዘብ ራሱ ያላቸው ሰዎች ገንዘቦቻቸውን ወደ ባንክ ስለሚያስቀምጡ ያ ሴንትራል ባንክ ወይም የባንኩ የበላይ የዛ ሀገር የበላይ ማለት ነው ምን ማድረግ ይችላል? ያንን ገንዘብ ከነሱ ተቀብሎ መኒ ሰርኩሌሽኑን የተወሰነ ገንዘብ በመቀነስ ኢንትረስት ሬቱን ከት ማድረግ ማለት ኢንፍሌሽኑን ከት ማድረግ ይችላል ማለት ነው። ሶ ብዙ ጊዜ ኢንትረስት ሬት የሚጨምረው ያው ኢንፍሌሽንን ለመቀነስ ነው እና ቫይስ ቨርሳ ነው። ሶ ኢንትረስት ሬት ደግሞ ከቀነሰ ምን ይሆናል ማለት ነው? የአንድ ሀገር ኢኮኖሚያም ያድጋል፣ ግን አት ዘ ሴም ታይም
ኢንፍሌሽን የምንለው ነገርም ቡም ሊያደርግ ይችላል። ለምን ትንሽ የኢንትረስት ሬት ከሆነ ያለው ያው ማንም ሰው ባንክ ውስጥ ብሩን አያስቀምጥም። ምክንያቱም ለምሳሌ ባንክ 7% በአመት እየወለደ የእናንተ ኑሮ ግን ላይክ ኢንፍሌሽን ወይም የኑሮ ዋጋ ግሽፈት የምንለው ነገር በአመት 20-30% ከሆነ ኦብቪየስሊ ሉዝ እያደረጋችሁ ነው ብራችሁን ባንክ ስታስቀምጡ። ሶ አስ ሪዛልት ያው ሰው ብሩ እንዲንቀሳቀስ ያደርገዋል። ትናንሽ ቢዝነሶች ክሬት ይደረጋል። ሶ ላይክ ማኒ ፍሎው የሚባለው ነገር ሲመጣ ኢኮኖሚ እየተነቃቀ ይመጣል። ሌላኛው ደግሞ ብዙ ቢዝነስ ኢንቨስተሮች ሊሆኑ ይችላሉ። ገንዘብ የሚፈልጉ ሰዎች ወደ ባንክ ሄደው መበደር ይችላሉ። ምክንያቱም ወለዱ ዝቅተኛ ስለሆነ ያን ያህል ብዙ አይከፍሉም ማለት ነው። እዳቸውን ሲመልሱ ለባንኩ ብዙ ወለድ ስለማይከፍሉ አስ ሪዛልት ኢኮኖሚውን ትንሽ ቡም እንዲያደርግ ይረዷል። አት ሴም ታይም ደግሞ ኔጌቲቭ ሳይዱ ሴንትራል ባንክ ገንዘብ ፕሪንት እንዲያደርግ ያደርገዋል። ሰው ላይክ ዌን ኤቭሪባዲ ሃዝ ሞኒ ላይክ ብዙ ሰው ደግሞ ገንዘብ እጁ ላይ ሲኖር ያው ኢንፍሌሽን የምንለው ነገር ወይም የኑሮ ዋጋ ውድነት ይመጣል። ሰው እነዛ ነገሮች ያው ሁሉም ነገር አድቫንቴጅም አለው ኔጌቲቭም አለው። ኢንትረስት ሬት ሲጨምርም ሲቀንስም አድቫንቴጅ እና ኔጌቲቭ አለው ማለት ነው። ኢትስ ጀስት ላይክ አሁን እዚህ ጋር ላይክ አምቻነ እንዴት ነው አለ አይደል ኮንሰፕቱን ላስረዳችሁ ስለምፈልግ ነው እንጂ ኢንትረስት ሬት ላይክ ራሱን የቻለ አንድ ቪዲዮ የሚያስፈልገው እዚህ ጋር ኤቭሪቲንግ የምታዩት ነገር ራሳቸውን የቻሉ ቪዲዮዎች ያስፈልጓቸዋል። ላይክ በአንድ ቪዲዮ ራሱ ኤክስፕሌን ሊደረግ የሚችል ኮንሰፕት አይደለም፣ ግን እዚህ ጋር ኖሃው እንድትይዙ ስለፈለግኩ ማለት ነው። አስ አይ ዋዝ ሴይንግ ደግሞ ድጋሚ ኢንፍሌሽን ሬት ያው ኮሪሌት ያደርጋሉ አብዛኞቻቸው። ሰው አንድ ሀገር ላይክ ኢንፍሌሽን ካላት የዛ ሀገር ኢንፍሌሽን በአጠቃላይ ባላንስድ መሆን አለበት። ዲፍሌሽን የሚባል ነገር አለ፣ ተቃራኒ ነው ኢንፍሌሽን እና ዲፍሌሽን። ሰው ኢንፍሌሽን ማለት ገንዘብ ቫሊዩን ሲያጣ ነው ከረንትሊ ኢትዮጵያ ውስጥ እየተደረገ ያለው ነገር which is ብር ቫሊዩን አጥቷል። ዲፍሌሽን ደግሞ የሚባለው በጣም ብር ስትሮንግ ሲሆን ነው። ሶ ብዙዎቻችሁ እንዴ ዲፍሌሽንማ በጣም ምርጥ ነገር ነው፣ ገንዘብ የመግዛት አቅሙ ከፍተኛ ከሆነ ጥሩ ነው ልትሉ ይችላላችሁ። ኖፕ ኖ ማዘርፋከርስ ዳትስ ናት ዘ ኬዝ። ምንድን ነው ሶ ዲፍሌሽንም ሀፕን በሚያደርግበት ታይም ፕሮዳክቲቪቲ ይቀንሳል። which is ለምሳሌ ላይክ ዩ ኖ በአንድ ሺህ ብር የቤት አስቤዛ ገዝታችሁ የቤት ኪራይ ከፍላችሁ ምናምን ብትቆዩ ብዙ ሰው ምንድን ነው የሚያደርገው ባንኩ ላይ አሮ ነው ሜቢ 30 ሺህ ብር ሲኖረው ማለት ነው ኦኬ ናው እኔ 30 ሺህ ብር አለኝ በአንድ ሺህ ብር የወር አስቤዛዬን ሙሉ እየገዛው ነው። ሶ ከዚህ በኋላ ለምንድን ነው በጣም ምለፋው ብሎ ምን ይሆናል ማለት ነው ለስ ፕሮዳክቲቭ ይሆናል። በፊት እንደሚሰራው አይሰራም። ሶ እንደዚህ ሀፕን ሲያደርግ 1% ሊዲንግ ቱ አናዘር የአንድ አገር ፕሮዳክቲቪቲዋ እየቀነሰ ይመጣል። የአንድ አገር ፕሮዳክቲቪቲዋ ሲቀንስ ደግሞ ምኗን አፌክት ያደርገዋል? ጂዲፒ ግሮውት የምንለው ወይም ግሮስ ዶሜስቲክ ፕሮዳክት የምንለው ማለት ነው። አንድ ሀገር በአንድ አመት ውስጥ ምን ያህል ጥሬ እቃዎችና ሰርቪሶችን ትሰጣለች ወይም ታምርታለች የሚለውን እሱ ነገር አፌክት ያደርገዋል ማለት ነው። አንድ ሀገር በአንድ አመት ውስጥ የምታመርታቸው ነገሮች ዝቅተኛ ከሆኑ ደግሞ ጂዲፒ ግሮዙ ዝቅተኛ ከሆነ ምንን ኢምፓክት ያደርገዋል? ትሬድ ባላንስ የምንለው ነገር ኢምፓክት ያደርገዋል ማለት ነው። ትሬድ ባላንስ ደግሞ ምንድን ነው? ኢምፖርት እና ኤክስፖርት ማለት ነው። So if a country like if there is a country that like that imports a lot of stuff but like exports nothing የሷ ሀገር ከረንሲ ምን ይሆናል? ይወርዳል ማለት ነው። so like ብዙ ኢምፖርት የሚያደርግ ሀገር ወይም ብዙ ሸቀጣ ሸቀጦች ኤሌክትሮኒክስ የሚያስገባ which is like በዚህም የሀገራችንን ምሳሌ መውሰድ ትችላላችሁ። you know like ብዙ ነገር ነው ኤክስፖርት የምናደርገው ኢምፖርት የምናደርገው ኤክስፖርት የምናደርጋቸው ነገሮች ያሉ ያ ቡና አበባ ምናምን እናደርጋለን like the basics ማለት ነው። ግን ስቲል ትሬድ ባላንሳችን ባላንስድ የሆነ አይደለም። ብዙ ነው ኢምፖርት የምናደርገው፣ ኤክስፖርት የምናደርገው ደግሞ ውስን ነው። ስለዚህ ብዙ ስለሆነ ኢምፖርት የምናደርገው ኤክስፖርት የምናደርገው ትንሽ ስለሆነ ብዙ ሀገራቶች የኛን ሀገር ከረንሲ አይፈልጉትም because like ያን ያህል ኤክስፖርት የምናደርግ ሀገሮች ስላልሆነን ማለት ነው። ሶ ያ ምንን አፌክት ያደርጋል? የሀገራችን ከረንሲን ተፈላጊነት ይቀንሰዋል ማለት ነው። ሶ like why do you think የአሜሪካ ዶላር you know like እንደዚህ የጨመረው like valuable የሆነ because like they do every like export like electronics ሊሆን ይችላል agricultural product whatever you guys name it እነዛ ላይ participate ያደርጋሉ like except ጃፓኒዝ የን ማለት ነው። ጃፓንም like በጣም ኤክስፖርት የምታደርግ ሀገር ነች as little as like በጣም ትንሽ ነው ኢምፖርት የምታደርገው። ግን የሷ ከረንሲዋ የወረደ ነው። ለምን actually ራሳቸው ፈልገው ስለተውት ነው እንጂ like ለምሳሌ አንድ ጃፓኒዝ የን I think 100 ምናምን like አንድ የአሜሪካ ዶላር 100 ምናምን ጃፓኒዝ የን ነው ማለት ነው። እና like ያን ያህልም ዲፍረንስ ኖሮ ሳይሆን እነሱ ያን ያህል ማተር አልሰጡትም። as I was saying like ትንሽ ነገር ስለሆነ
ኢምፖርት የሚያደርጉት ወይም ዜሮም ሊሆን ይችላል በጣም ኤቭሪቲንግ ራሳቸው ስለሆነ የሚሰሩት ያን ያህል like they don't give a fuck about their currency strength ማለት ነው። እና ለዛ ነው ሌላኛው ኤምፕሎይመንት ዳታ የምንለው ነው ወይም ኤንኤፍፒ የሚባል ኒውስ አለ። ያው ኤንኤፍፒ ሲባል ከሰማችሁ ነን ፋርም ፔሮል ይባላል። ከአርሶ አደሮች ውጪ like ምን ያህል ቅጥር አለ በአንድ ሀገር ውስጥ የሚለውን የሚያሳይ ሪሊዝ የሚደረግ ዴታ ነው ወይም like ኢንፎርሜሽን ነው። አንድ ሀገር ብዙ ስራ አጥ ካለ ለዛች ሀገር መጥፎ ነው። አንድ ሀገር ደግሞ ትንሽ ከሆነ ስራ አጥ ቁጥሯ በጣም አሪፍ ነው ማለት ነው። ምክንያቱም like ህዝቦቿ ፕሮዳክቲቭ ናቸው ተብሎ ይታሰባል። ላስት በት ናት ሊስት is ጂኦፖለቲካል ኢቨንትስ የምንላቸው ኤሌክሽኖች፣ ዋሮች፣ ናቹራል ዲዛስተሮች የአንድን ሀገር ኢኮኖሚ አፌክት ያደርጋሉ። እንዴት ነው ምርጫ አፌክት የሚያደርገው? recently Donald Trump elected ሆኖ ነበር right as the president of the United States of America right እሱ በጣም ቮላታይል የሆነ like bold የሆነ ሊደር ስለሆነ as you guys know like የሀገሪቷ ኢኮኖሚ like boom እያደረገ ነው አሁን ማለት ነው የዩኤስ because of like Donald Trump elected ስለሆነ like የሚመረጠው ለዛ ሀገር የሚመረጠው መሪ ራሱ የዛን ሀገር ከረንሲ አፌክት ያደርጓል። ሌላኛው ጦርነት ነው። እንግዲህ ጦርነት ሀፕን ሲያደርግ የሁለቱም ሀገራቶች የሚጣሉት ሀገራቶች ወይም እርስ በርስ ሲቪል ዋር የምንለው ከሆነ የዛ ሀገር ብቻ ጦርነት በአጭሩ ሲፈጠር የአንድን ሀገር ኢኮኖሚ ይዞ ነው የሚወርደው። ዋይ ቢካዝ ማንም ኢንቨስተር like ጦርነት ያለበት ሀገር ላይ ሄዶ ኢንቨስት ማድረግ አይፈልግም። የመንግስት ማዕቀቦች እነዚህ የሚባል ነገር አለ ምናምን like because uncertainty ስላለ like ኢንቨስት አድርገው ሉዝ ማድረግ ስለማይፈልጉ የዛች የአንድ ሀገር ጦርነት ካለ መስራት አይቻልም። like ኤክስፖርት የሚባል ነገር የለም፣ ኢምፖርት ነው። ብዙ አንኤምፕሎይመንት ነው የሚኖረው። ጂዲፒ ግሮዙ ላይ አፌክት ይደረጋል but like because they are busy fighting each other ምንም ፕሮዳክቲቭ አይሆኑም። ጦርነትም ለአንድ ሀገር በጣም ባድ ፋክተር ነው። ሌላኛው ናቹራል ዲዛስተር ነው። ያ እነዚህ ሃሪኬን ምናምን የምንላቸው like ይሄ ፍሎድ ነው የሚባለው ጎርፍ ምናምን የሚያጠቀውም ሀገር ለኢኮኖሚው ጥሩ አይደለም ማለት ነው። በአጭሩ እንግዲህ as you guys can see like ምንድነው like to understand the overall strength or weakness of an economy ምንድነው like fundamental analysis የምንጠቀሙ የአንድ ሀገር in the long term ነው የሚረዳን። like እቺኛዋ ሀገር በሚቀጥሉት I don't know in the next 5 years in the next 10 years in the next 3 years ምን ያህል ኢኮኖሚ ላይ ትደርሳለች የሚለውን ነገር ፈንዳሜንታል አናሊሲስ እንደዚህ ዲፕ የሆኑ አናሊሲሶችን ሜክ በማድረግ የአንድን ሀገር ኢኮኖሚዋን ፕሬዲክት ማድረግ እንችላለን ማለት ነው። alright the next one is going to be like technical analysis which is እኛ more focus የምናደርገው እዚህኛው ፓርት ላይ ነው። ፈንዳሜንታል አናሊሲስም አሪፍ ነው ኮምባይን ሲደረግ ከቴክኒካል አናሊሲስ ላይ። ነገር ግን እኛ like because day traders ስለሆንን እኛ የዛሬ 5 ዓመት እኔ አያገባኝም አሜሪካ ውስጥ ምን እንደሚፈጠር because እኔ እዚህ ያለሁት ዛሬ ከሚፈጠረው ፕራይስ ሙቭመንት ወይም ፕራይስ አክሽን ፕሮፊት ሜክ ለማድረግ ስለሆነ ያኛው ያን ያህልም ብዙ አፌክት ስለማያደርገኝ እኛ ወደፊት በዚህ ቻናል ያው ስለ ቴክኒካል አናሊሲስ ነው የምናየው። ቴክኒካል አናሊሲስ ምንድነው? it's the study of price action ማለት ነው። just እንደዚህ ቻርት ላይ ሄደን like ምናያቸው ፋክተሮች አሉ። ስትራቴጂ የሚባል ነገር አለ። እናንተ ስትራቴጂያችሁ የምትጠቀሙት ዲፔንድ ያደርጋል። ብቻ ቻርቱን በማየት ኦኬ ይሄ ነገር ወደ ላይ ሊወጣ ነው፣ ይሄ ነገር ወደ ታች ሊወርድ ነው የሚለውን ነገር ፕሬዲክት የምናደርግበት ወይም የምናውቅበት የጥናት አይነት ቴክኒካል አናሊሲስ ይባላል ማለት ነው። the only difference between fundamental እና ቴክኒካል ምንድነው? ፈንዳሜንታል ኢኮኖሚካል ፋክተሩን ነው የምናየው which is ቻርት ማየትም አይጠበቅብንም like deeply ኒውስን መከታተል ምናምን ያለብን። ቴክኒካል ላይ ሲመጣ ደግሞ everything is done on the chart ማለት ነው። ቻርቱ ላይ ነው ሁሉንም ነገሮች ምናየው ማለት ነው። like የተለያየ ኢንትሪ ሞዴሎች አሉ ወይም ትሬደሮች የሚጠቀሟቸው ዌዎች አሉ። the first one is candlestick patterns የሚጠቀሙ ሰዎች አሉ which is doji, engulfing, shooting star, like morning star ብዙ አሉ። እንደዛም የሚባሉ ኮንሰፕቶች አሉ። ሌላኛው support and resistance levels የሚባል ነገር አለ። ፕራይሱ አንድ ቦታ ላይ like support ካለ ተመልሶ ሲመለስ ይወጣል። ሬዚስታንስም ከሆነ ተመልሶ እዛ ሌቭል ላይ ሲመጣ ይወርዳል። that's another like trading concept። ይሄንን የሚጠቀሙ ትሬደሮች አይነቶች አሉ። ሌላኛው ኢንዲኬተርስ የምንላቸው which is like in a moving average የሚባሉ ወይም MA ይባላል። RSI or relative strength index የሚባል አለ። MACD Bollinger Bands ምናምን ብዙ በጣም ካውንትለስ የሆኑ ኢንዲኬተሮች
አሉ ማለት ነው። እነዚህን ነገሮች በመጠቀም የቱ ጋር መግባት እና የቱ ጋር መውጣት እንዳለባችሁ የምታውቁበት ወይ ቴክኒካል አናሊሲስ ይባላል ማለት ነው። አንደኛው ላይክ ቴክኒካል አናሊሲስ የሚሰጣችሁ ነገር ግን ፈንዳሜንታል አናሊሲስ ማይሰጣችሁ ነገር ምንድነው? ኢቭን ዶ ላይክ ኢን ዘ ኔክስት 5 years የዛ ሀገር ኢኮኖሚ ጥሩ መሆኑን ብታውቁ፣ ያን ሀገር ኢኮኖሚ ጥሩ ማለት የዛ ሀገር ከረንሲው ይጨምራል አይደለ? እሱን ራሱ ብታውቁ የቱ ጋር መግባትና የቱ ጋር መውጣት እንዳለባችሁ ማወቅ መቻል አለባችሁ። ቢካዝ ቀጥ ብሎ አይደለም የአንድ ሀገር ኢኮኖሚ ጥንካሬው ቀጥ ብሎ አይደለም ወደ ላይ የሚወጣው። ቻርቱ ላይ ስትመጡ ወደ ላይ ወደ ታች እነዚህ ሙቭመንቶች አሉና ኢቭን ባይ ብላችሁ ገብታችሁ ወደ ላይ የወጣ ኢን ዘ ሎንግ ተርም ግን እዚህ ጋር ላይክ መቶ ስቶፕ አውት ሊያደርጋችሁ ይችላል፣ ወይም ወርዶ እናንተን አስወጥቷችሁ ወደ ላይ ምናምን ሊወጣ ስለሚችል የቴክኒካል አናሊሲስ ምንድነው? ኢንተሪ እና ኤግዚት ፖይንታችሁን አይደንቲፋይ ማድረግ ትችላላችሁ ማለት ነው። ፈንዳሜንታል አናሊሲስ ጀስት ላይክ ቬግ የሆነ ኢንፎርሜሽን ነው የሚሰጣችሁ። ወይ ወደ ላይ ይወጣል ወይ ወደ ታች ይወርዳል ነው የሚላችሁ። የቱ ጋር መግባትና መውጣት እንዳለባችሁ አይነግራችሁም። ቴክኒካል አናሊሲስ ግን ላይክ ኢትስ ፕሪሲዥን ላይክ በጣም ፕሪሳይዝ ነው። የቱ ጋር መግባትና የቱ ጋር መውጣት እንዳለባችሁ በቴክኒካል አናሊሲስ ማወቅ ትችላላችሁ ማለት ነው። ላክሊ ፎር አስ እኛ ካንድልስቲክ ፓተርን አንጠቀምም ማለት ላይክ አንዳንድ የምናያቸው የካንድልስቲክ አይነቶች አሉ። ሰፖርት እና ሬዚስታንስም አንጠቀምም። ያው የኛ ስትራቴጂ ኤስኤምሲ ይባላል ኦር ስማርት መኒ ኮንሰፕትስ ይባላል። እሱንም ያው ወደፊት አሳያችኋለሁ። ጀስት ሶ ዩ ኖ ነው አሁን የነገርኳችሁ ማለት ነው። ኦኬ the third one ሴንቲሜንታል አናሊሲስ ይባላል እና አም ሹር ላይክ ብዙ ትሬደሮች ኢቨን ኤግዚስት እንደሚያደርግ አያውቁትም ይሄኛው የጥናት አይነት እና አክቹሊ ላይክ ምንም አይጠቅማችሁም። እኔም ተጠቅሜው አላውቅም ማለት ነው። ሶ ፋር ላይክ በጣም ሬር ነው የተጠቀምኩት። ጀስት ሶ ዩ ኖ ላይክ ሙሉ ነገር መስጠት ስለፈለጉ ነው። ሴንቲሜንታል አናሊሲስ ማለት ባጭሩ ሌሎች ትሬደሮች ምን እያሰቡ ነው የሚለውን ነገር ነው የምታጠኑት። በቃ ማጆሪቲ ወይም ብዙሃኑ ምንድን ነው የሚያስበው? ስለዚህ ማርኬት ይሄ ማርኬት ይወጣል ብሎ ነው ብዙሃኑ የሚያስበው ነው ወይስ ይሄ ማርኬት ይወርዳል ብሎ ነው ብዙሃኑ የሚያስበው? ለምሳሌ 100 ትሬደሮች ቢኖሩ ከመቶዎች ውስጥ 80% ይወጣል ብሎ ካሰበ 20% ይወርዳል ብሎ ካሰበ ኦብቪየስሊ ያው 80% ነው አይደል የምትከተሉት ማጆሪቲው እነሱ ስለሆኑ እንደዛ አይነት የአናሊሲስ አይነት ሴንቲሜንታል አናሊሲስ ይባላል ማለት ነው። እዚህ ጋር እንደምታዩት አሁን እዚህ ጋር ላይክ ኔቹራል ነው ወይም ኒውትራል ይባላል። ላይክ እዛው you know like እኩል ናቸው። ይወጣ ላይክ ግሪን ማለት ኦፕቲሚስቲክ፣ ሬድ ማለት ፔሲሚስቲክ ናቸው። ኦፕቲሚስቲክ ማለት ጥሩ አመለካከት ስለዛ ከረንሲ ያላችሁ ያው ጥሩ አመለካከት ሲኖራቸው ኦብቪየስሊ ባይ ነው የምትሉት። ግሪን ያሉት ባየሮች ናቸው። ሬድ ያሉት ደግሞ መጥፎ አመለካከት ያላቸው which is እያጥላሉ ያሉት ኦብቪየስሊ ሴል ነው የሚሉት። እና እንደምታዩት እቺ ኢንዴክሷ ባላንስድ ሆኗል። የሚገዛውም የሚሸጠውም ትሬደር ባላንስድ ሆኗል። ይሄኛው ኢንዴክስ ወደዚህኛው ቢያደላ ኖሮ ምን እያላችሁ ነው? ብዙሃኑ ትሬደሮች ላይክ ኦፕቲሚስት ናቸው። ይሄ ማርኬት ይወጣል ብለው ነው የሚያስቡት። ይሄ ደግሞ ወደ ቀኝ ከሆነ የሚመጣው ምንድነው? ፊር እና ግሪድ ኢንዴክስ ይባላል። ላይክ ፊር humans like by default ፊር ሲሰማን ሴል ነው የምንለው። ብዙ ትሬደር ሴል ለማለት እያሰበ ነው ማለት ነው ኮንሰፕቱ። ባጭሩ it's just like the market psychology አብዛኛው ትሬደር ምን እያሰበ ነው የሚለውን ነገር ነው የምታውቁት ማለት ነው በዚህኛው የጥናት አይነት። alright okay like types of analysis ይሄንን ይመስላል። ሌላኛው types of trading styles ማለት ነው። ቅድም እንደነገርኳችሁ based on how many trades you take per day like ምን አይነት ትሬደር ናችሁ የሚባለው ነገር በዛው ዲፔንድ ያደርጋል። the first one is scalping ወይም scalpers ምንላቸው የትሬደር አይነቶች አሉ። time frameም ትሬዲንግ ቪው ላይ ወይም like ትሬዲንግ ቪው ማለት አናሊሲስ የምንሰራበት ፕላትፎርም ወይም ዌብሳይት ነው። እዛ ላይ ያሳያችኋለሁ ታይም ፍሬም ምንድነው የሚለው። ብቻ አሁን like ቤዚክ ኖሌጅ እንዲኖራችሁ ስካልፐርስ የምንላቸው የሚጠቀሙት ታይም ፍሬሞች ሰከንድስ እና ሚኒትስ ነው የሚጠቀሙት እና አንድን ትሬድ ሆልድ የሚያደርጉበት ፒሪየድ ወይም ታይም ለበጣም አጭር ነው። like ከሰከንድ እስከ ደቂቆች ነው። አንድ ትሬድ ኦፕን ካደረጉ like በደቂቆች ውስጥ ኢቭን በሰከንዶች ውስጥ ክሎዝ ብለው ፕሮፊታቸውንም ሉዛቸውንም በዛ ትሬድ አውቀው ይወጣሉ ማለት ነው። በቀን ምን ያህል ትሬድ ሊወስዱ ይችላሉ? በጣም ብዙ ትሬዶችን ሊወስዱ ይችላሉ፣ ከ10 በላይ which is በቃ ገባ ወጣ ነገር ስለሆነ ከትናንሽ ፕራይስ ሙቭመንቶች ስለሆነ ፕሮፊት ሜክ ማድረግ የሚፈልጉት ብዙ ትሬዶችን በቀን የመውሰድ ቻንስ ይኖራቸዋል። ጎላቸው ምንድነው? as I was saying like ትናንሽ ፕሮፊት from tiny price movements ነው ሜክ ማድረግ የሚፈልጉት
እና አንድ ትሬደር ስካልፐር ለመሆን ምን ያስፈልገዋል ካላችሁኝ ፋስት ዲሲዥን ሜኪንግ ላይክ በጣም ንቃተ ህሊና ያስፈልጋቸዋል። የምትጠቀሙት የብሮከር አይነት ሎው ስፕሬድ መሆን አለበት ወይም ኮሚሽን ቤዝድ የሆነ አካውንት ነው የሚያስፈልጋችሁ። ቢካዝ በጣም ታይኒ ከሆነ ፕራይስ ሙቭመንት ስለሆነ ፕሮፊታችሁ ሜክ የምታደርጉት ስፕሪዱ ያንን ነገር ፖርሽኑን መውሰድ የለበትም። ሌላኛው ደግሞ ሃይ ስፒድ ኤክስኪዩዥን ያስፈልጋቸዋል። ወዲያው በቃ ባይ ወይም ሴል ስትሉ ወዲያው እዛ ቦታ ላይ ፊል መደረግ ይኖርባቸዋል ማለት ነው። ሶ ብዙ ጊዜ እነዚህን ይህን የትሬዲንግ ስታይል የሚጠቀሙት አድቫንስ ትሬደርስ with ኤክስፔሪየንስ እና ኩዊክ ሪፍሌክስ ምንላቸው ወይ ላይክ ብዙ አመት ልምድ ያላቸው እና ንቃተ ህሊና ያላቸው ሰዎች ስካልፐርስ ናቸው ወይም ይህንን ትሬዲንግ ሜተድ ይጠቀሙታል ማለት ነው። ኦኬ ሌላኛው ወይም እኔ የሚሆንኩት ያው ዴይ ትሬዲንግ ወይም ዴይ ትሬደር ነው። ሶ ላይክ አም ዴይ ትሬደር። ዴይ ትሬደር ምን ማለት ነው? ኢንተርዴይ ነው የምንጠቀመው ታይም ፍሬም which is ከደቂቆች ውስጥ አንስቶ እስከ hours ታይም ፍሬም እንጠቀማለን which is 1 minute 5 minute 15 minute 30 minute 1 hour 4 hour እያልን እንደዚህ እንሄዳለን። ሆልዲንግ ፔሪድ የሚሆነው ላይክ ሰዓታቶች ድረስ ሆልድ ልናደርግ እንችላለን። ብቻ ግን ትሬዱ በዛው ቀን ኦፕን ሆኖ በዛው ቀን ክሎዝ መደረግ አለበት። ኦቨርናይት ይዘን ሆልድ የምናደርገው ከሆነ ዴይ ትሬዲንግ ያው ሊባል ይችላል፣ ግን ላይክ ጀስት ባይ ዲፎልት ኮንሰፕቱ ምንድነው? ዴይ ትሬዲንግ አስ ዩ ጋይስ ላይክ ከስሙ እንደምትረዱት በቃ በዛው ቀን ኦፕን ታደርጋላችሁ። ጠዋት ኦፕን የምታደርጉ ማታ ላይ ምናምን ክሎዝ አድርጋችሁ ፕሮፊት ከሆነ ፕሮፊት፣ ሉዝ ከሆነ ሉዝ በዛው ነው የምታውቁት ማለት ነው። ሶ ኖ ኦቨርናይት ሪስክ። ያ ሆልድ አድርጋችሁት አተኙም። እና ይህንን ትሬዲንግ ስትራቴጂ ስታይል የሚጠቀሙት ብዙ ጊዜ ያው ቻርቱን በደንብ የሚያዩት ሰዎች እና ደግሞ ላይ ኢኮኖሚክ ዴታ ወይም ፈንዳሜንታል አናሊሲስ ያልኳቸውን የሚከታተሉ ሰዎች ይህንን የትሬዲንግ ስታይል ይጠቀሙታል። ምንድነው ሪኳየርመንቱ? ላይክ ታይም ያስፈልጋቸዋል ቻርቱ ላይ ለመቆየት ትሬደሮቻችሁን ሞኒተር ለማድረግ የተወሰነ ታይም ያስፈልጋቸዋል ማለት ነው። ስለዚህ ያው ሪኳየርመንቱ ምንድነው? ታይም ያስፈልጋቸዋል። ፍሪ መሆን አለባቸው። ያ ነው። ሶ እንግዲህ እዚህ ጋር ያው ምነግራችሁን የትሬዲንግ ስታይል እያያችሁ ለእኔ የሚሆነው የቱ ጋር ነው? ስራ ፈት ከሆናችሁ እቤት ከሆነ የምትሉት ኦኬ ዴይ ትሬዲንግ ሜቢ ለእናንተ ሊሆን ይችላል። ቢዚ ወይም ተማሪ ከሆናችሁ አሮ ነው ሜቢ ስካልፒንግ ኦር ስዊንግ ትሬዲንግ የምንለው ፖዚሽን ትሬዲንግ ብቻ እነሱን የምንየውና ላይክ ራሳችሁን ኢቫሉዌት እያደረጋችሁ እኔ የትኛውን ብሆን አሪፍ ነው የሚለውን ነገር ራሳችሁ መምረጥ ይኖርባችኋል ማለት ነው። እና ላይክ ከበደ ዴይ ትሬደር ስለሆነ አለሙም ዴይ ትሬደር መሆን አለበት አይደለም። ላይክ አስ ዮር ጋይስ እንዴት ነው ፍሪ ታይም ባላችሁ ራሳችሁ ላይፍ ስታይላችሁን እያዋቅ ምንድን ነው የሚባለው እያያችሁ ያ ዲሳይድ ታደርጋላችሁ ማለት ነው። እኔ የቱን ብሆን ለእኔ አሪፍ ነው የሚለውን ነገር። ኦኬ በሶስተኛ ደረጃ ያው ስዊንግ ትሬዲንግ የምንለው ስዊንግ ትሬዲንግ የምንለው የሚጠቀሙት ታይም ፍሬም ከዴይሊ እስከ ዊክሊ ሊጠቀሙ ይችላሉ። which is like holding periodቸው ሚድ ተርም ነው ማለት እስከ ሳምንታት አንድን ትሬድ ኦፕን አድርገው ሳምንታት ኢቨን አንድ ወር ድረስ ሆልድ ሊያደርጉ ይችላሉ ስዊንግ ትሬደርስ የሚባሉት። እና ፎከስ የሚያደርጉት ምንድነው? ካፕቸሪንግ ስዊንግስ ኦር ላይክ ትሬንድስ የምንለው ነገር ትላልቅ ፕራይስ ሙቭመንቶች ላይ ነው ሞር ፎከስ የሚያደርጉት። እንደዚህ አይነት ትሬደሮች የሚሆኑት ምንድን ናቸው? ፓርት ታይም ትሬደርስ የምንላቸው ወይም ሌላ ስራ ያላቸው ሰዎች እና ትሬዲንግን እንደ ፓርት ታይም የወሰዱት ብዙ ጊዜ ቻርት ላይ ስፔንድ ማድረግ ማይችሉ ሰዎች ማለት ነው። እና ደግሞ ብዙ ትሬዶችን በቀን ውስጥ ወይም ላይክ መግባት ማይፈልጉ ብዙ ትሬድ ሜንታሊ ታየርድ ለሚያደርጋቸው ሰዎች ስዊንግ ትሬዲንግ በጣም አሪፍ ነው። የሚያስፈልገው ምንድነው? እንደነገርኳችሁ ቴክኒካልም ያስፈልጋል፣ ፈንዳሜንታልም ያስፈልጋል። ፈንዳሜንታል የሚያስፈልገው ምክንያት ሎንግ የሆነ ፕራይስ ሙቭመንት ስለሆነ ካች የምታደርጉት የዛ ሀገር ፈንዳሜንታል ኢኮኖሚው ወዴት እያመራ ነው የሚለው ነገር ማወቅ ይኖርባቸዋል ማለት ነው። ኦኬ ሌላኛው ፖዚሽን ትሬዲንግ የምንለው ፖዚሽን ትሬዲንግ ደግሞ ላይክ ከዊክሊ እስከ መንትሊ ታይም ፍሬም ነው የሚጠቀሙት። ፖዚሽን ትሬደሮችን ኢንቨስተር ብላችሁ መጥራት ትችላላችሁ። ሆልዲንግ ፔሪዳቸው ሎንግ ተርም ነው። አመታት አንድ ትሬድ ከፍተው አመታት ሆልድ ሊያደርጉት ይችላሉ። እና እነዚህ ደግሞ ፎከስ የሚያደርጉት ላይክ ቢግ ማርኬት ሙቭመንት ድሪቨን ባይ ፈንዳሜንታልስ ምንላቸው ኢኮኖሚስቶች ምናምን በቃ እንደዚህ አይነት ትሬዲንግ ስታይልን ፕሬፈር የሚያደርጉት ማለት ነው። እና እንደነገርኳችሁ ብዙ ጊዜ ኢንቨስተሮች እና ሎንግ ተርም ትሬደሮች ናቸው ይሄኛውን ፖዚሽን ትሬዲንግ ስታይልን ፎሎ የሚያደርጉት ወይም ፖዚሽን ትሬደርስ የሚባሉት። ሪኳየርመንቱ ምንድን ነው? ዲፕ ኖሌጅ ያስፈልጋቸዋል። ኢኮኖሚስት ባችሁ ኢኮኖሚስት መሆን አለባቸው። ስለዚህ ሀገር ወደፊት ምን ሊመጣ ይችላል ምናምን የሚለውን ላይ
ኢንሳይድ ትሬደር ወይም የዛ ሀገር ነዋሪ መሆን አለባችሁ። ነገሮችን በደንብ ማወቅ ይኖርባችኋል ማለት ነው። ሶ እንግዲህ ሀሳወሰኝ እናንተ እኔ ይሄኛው ይሆነኛል የሚለውን ነገር ራሳችሁ ምረጡ። ሶ ባጭሩ የትሬዲንግ ስታይሎች እነዚህን ይመስላሉ። ሶ የዛሬውን ቪዲዮ ላረዝምባችሁም አልፈለኩም። ሶ ባጭሩ እንግዲህ የዛሬ ቪዲዮችን ይህን ይመስላል። ስለ ታይፕስ ኦፍ አናሊሲስ የአናሊሲስ አይነቶችን በሶስት ከፍለን ፈንዳሜንታል፣ ቴክኒካል እና ሴንቲሜንታል ብለን አይተናል። እና ታይፕስ ኦፍ ደግሞ ትሬዲንግ ስታይል የሚለውን ነገር ቤዝድ ኦን ሃው ሎንግ ዩ ሆልድ ዩር ትሬድስ ምን ያህል ነው ትሬዳችሁን ሆልድ የምታደርጉት የሚለውን ከስካልፐርስ እንደን ዴይ ትሬደርስ፣ ስዊንግ ትሬደርስ እና ፖዚሽን ትሬደርስ ብለን በአራት ከፍለን አይተናል። ሶ እንግዲህ የዛሬው ቪዲዮ ይህን ይመስላል። አይ ሆፕ አንዳንድ ነገሮች እንደተማራችሁበት ተስፋ አደርጋለሁ። ሶ ፒስ አውት፣ ይመቻችሁ።